ይዤላችሁ የቀረብኩት እቺ እንደምታዩት የአይሪሽ ዝርያ ናት። አይሪሽ እንደምታውቁት በሆልስቲን ፍሪጂያን በመቀጠል ያሉ ምርጥ ዝርያዎች ናቸው። እነዚህን ዝርያዎች ለደንበኞች አቅርበን ነው። ይቺ የምታዩት በጣም ደርሳለች። 8 ወር ከ25 ቀኗ ነው። ወደ 9ኛ ወር ገብታለች። በጣም ለመውለድ ተቃርባለች። እያንዳንዱን እንቅስቃሴዋን አሳያችኋለሁ። በጣም ቅርብ ናት። ግቷ ያስታውቃል። ስለዚህ የወተት ላሞችን በምንገዛበት ጊዜ በጣም መጠንቀቅ አለብን። ሌላዋ ደግሞ ይቺ ናት። ይችም እንደነገርኳችሁ 7 ወር ከ20 ቀኗ ነው። የሆልስቲን ፍሪጂያን ናት። ሆልስቲን ፍሪጂያኖች እንደምታውቋቸው ጥቁር በነጭ ሙሉ ጥቁር ወይም ሙሉ ነጭ ናቸው። ያላቸው ዳታ ይችም 7ኛ ወር ያመላክታል። ገብታለች። 7 ወር ከ15 ቀኗ ገደማ ነው። ቆዳቸው በጣም ንጹህ ናቸው። ተዛማሽ በሽታ የመተንፈሻ ችግር የለባቸውም። በእኛ ጋር በነበሩበት ወቅት የተለያዩ ክትባቶችን ወስደዋል። እነዚህ የወሰዷቸው ክትባቶች በጣም በአመት 1 ጊዜ ነው የሚሰጡት። በተለይ ደግሞ በአመት 2 ጊዜ የሚሰጠውን ኤፍኤምዲን ወስደዋል። ስለዚህ ይችኛዋ ላም ከወለደች በኋላ ከ3 ወር በኋላ ክትባቷን መውሰድ ትችላለች ከጥጆዋ ጋር። ጥጆቹም እንደነገርኳችሁ ሲወልዱ ከ3 ወር በኋላ ባለው ጊዜ ውስጥ ክትባቱ ይሰጣል። በአመት 2 ጊዜ የኤፍኤምዲ። እቺ እንደነገርኳችሁ ግት አቀማመጧ በጣም ጥሩ ናት ያለችው። እቺን ለምትፈልጉ በዚሁ አጋጣሚ ለመንገር ነው። ስለዚህ እነዚህ የምናገኛቸው ዱከም ከሚገኘው እርባታ ሳይታችን ላይ ነው። አሁን በደንብ እየተከታተልናቸው ነው። ያመጋገባቸው ሁኔታ በአብዛኛው የምንሰጣቸው ለሰውነታቸው ከፍተኛ ኃይል ሰጪ ምግቦችን እንሰጣለን። እዚህ ምግባቸው ላይ ሞላሰስ እናደርጋለን። በተለይ ሞላሰስ ለሚወልዱ ላሞች በካርቦሃይድሬት ይዘቱና ካልሽየምን ለመከላከል በጣም ስለሚጠቅመን በሚበሉት ምግብ ላይ የሞላሰስን ከሌላ ጊዜ በተለየ መልኩ እናዘጋጃለን። በአብዛኛው ጊዜ የሆልስቲን ፍሪጂያኖች ትልቁ ጥቅማቸው ምንድነው? የወተት መጠናቸው በጣም ጥሩ ሲሆኑ ረጅም እድሜ ከኛ ጋር ይኖራሉ። እስከ 12 ዓመት 14 ዓመት ቢያንስ ግን እስከ 10 ጊዜ ይወልዳሉ። ወተታቸውም ጥሩ ነው። በሽታ የመከላከል አቅማቸውም በጣም ጥሩ ናቸው። አንድ የወተት ላም ምን ያህል ጊዜ ከኛ ጋር ትቆያለች እያሉ በርካታ ሰዎች ጠይቁኛል። እንደ አደጉት ሀገር እስከ 16 ዓመት ይቆያሉ። እኛ ሀገር እስከ 13 14 ዓመት ነው በአብዛኛው የሚቆዩት። ስለዚህ አሁን ጥሩ የሆልስቲን ፍሪጂያንነት የመጀመሪያዋ ነው። የሰጠናት ሰክሰስ ሰመን ነው የተሰጣት። ብዙ ጊዜ ዋጋ ከፍለን ነው በተለያየ ቦታ ሰዎች ከኛ ገዝተው የወሰዷቸው የወለዱላቸው ሴት ጥጃዎች ነው የሚወስዱት። የሚወለዱላቸው በዛ በጣም የተሻለ ነው። ለምሳሌ ወደ አፋር የላክ ነው አዋሽ ጥሩ ሆኖለታል። ጅማ የላክነውም እንደዛው በጣም ጥሩ መጥቶለታል። ስለዚህ እንደነዚህ አይነት ዘሮችን ለመግዛት ስትመጡ ታች ባለ ስልካችን በኩል ብትደውሉ ቀጥታ ከባለቤቶቹ ጋር አገናኛቸዋለሁ ማለት ነው። ይችኛዋም በጣም የአይሪሽ ዝርያ ናት። እጅግ በጣም ጥሩ ናት። ብዙ ጊዜ የዚች የሰውነቷን ስናያት መካከለኛ ቁመት አላት። አይሪሾች አንዳንድ ጊዜ በጣም ረዥም ናቸው፣ አንዳንዴ ደግሞ መካከለኛ ቁመት አላቸው። የወተት ላሞች በአብዛኛው ጊዜ ግን የቁመታቸው ማጠር አይደለም የሚፈለገው ዋናው ያላቸው የጤና ሁኔታ ነው እንጂ የቁመት ማጠር አይደለም። ብዙ ጊዜ እንዲያውም ግዙፍ የሆኑ ላሞች በአብዛኛው ጊዜ ለአጥንት መሳሳት ይጋለጣሉ፣ ለተለያየ በሽታ በቀላሉ ይጋለጣሉ። እግራቸው አካባቢ ላይ ብዙ ሊዥኖች ቁስል ይኖራቸዋል። ምክንያቱም አጥንታቸው በጣም ረዥም ነው፣ በጣም ስስ ነው። ስለዚህ እንደነዚህ አይነት ቁመት ያላቸው ግን በአብዛኛው ጊዜ በጣም እያንዳንዱን ነገር መከላከል መቋቋም ይሄ በሽታን የመከላከል አቅማቸው በጣም ጥሩ ናቸው። ስለዚህ በዚህ መሰረት ነው የምናደርገው ማለት ነው። አመጋገባቸው እጅግ በጣም ኤክሰለንት ስለሆነ ብዙ ጊዜ የምንሰጣቸው ምግብ ቀደም ሲል እንዳነገርኳችሁ የሞላሰስ በደንብ እንሰጣቸዋለን። የሞላሰስ ጥቅሙ ምንድነው? ላሞች ብዙ ጊዜ ሲወልዱ በቅድም እንዳልኳችሁ በካልሲየም ዲፊሸንሲ እንዳይጠቁና ይሄ የምግብ ውህደታቸው ከፍተኛ የካርቦሃይድሬት ይዘት ስላለው እንዲፋጠን ያደርግላቸዋል። ብዙ ጊዜ ሩመን ውስጥ ወይ ጨጓራ ውስጥ የሚቀመጡ ነገሮች አይኖሩም። ጨጓራቸው 4 ስለሆነ በተለይ አቦማስ የምንለው ላይ ወይም አይነ በጎ ላይ ያሉት የምግብ ውህደቶች ፈጣን ይሆናሉ። ያንን እንዲፈጭ እንዲላላ ያደርጋል። በተጨማሪ እዚህ ምንድነው ፋጉሎ አለን። ምንድነው ስሙ? ሳስፓኒ አለ። እንትን ደግሞ አለን። ምንድነው ስሙ? ይሄ
ኤሌፋንት ግራስ እሱም አለ። ስለዚህ በአመጋገባቸው በጣም ጥሩ ናቸው። ምንም አይነት ሊዥን፣ የመተንፈሻ ችግር፣ የአይናቸው ላይ የተለየ ነገር ቁስል ገላቸው ላይ የለባቸውም። ስለዚህ እነዚህን ጊደሮች ለመግዛት ለምትፈልጉ ሰዎች በዚሁ አጋጣሚ መታችሁ እንድትገበያዩ ለመግለጽ ነው። ብዙ ጊዜ ሰዎች የወተት ላሞች ያዋጣሉ እያሉ በጣም ይጠይቁኛል። የወተት ላሞች ከሚያዋጡ ስራዎች አንዱና የመጀመሪያው ነው። ለምን ብትሉ አንድ የወተት ላም ከእርግዝናዋ 9 ወር ከ15 ቀን 9 ወር ከ10 ቀን ከጠበቅን በኋላ ስትወልድ ምናልባት ለሚቀጥሉት 10 ወራት ሆነው አንዳንድ ጊዜ አንዳንድ ሰዎች እንደው ዘር እንዳይሰጡ ያደረጉና እንዲቆዩ ያደርገዋቸዋል። ያ ደግሞ ሲሆን ወደ 1 ዓመት ገደማ በተከታታይ ታልባላችሁ። እንግዲህ 1 ዓመት አንድ የወተት ላም በየቀኑ እንኳን 18 ሊትር ብትሰጣችሁ ምን ያህል በወር አላችሁ? አሁን ያለው የወተት ዋጋ ምን ይመስላል የሚለውን ሁሌ ማስላት መቻል አለበት። ከዛ በተጨማሪ ምንድነው ጥጃዎቻቸው ናቸው። ጥጃዎቻቸው ትልቅ የወተት ምርት አንድም ፋርም ትልቅ ከሚያደርጉት ዋናዎቹ የጥጃዎች እድገት ነው። ጥጃዎች ላይ የሚከሰቱትን የተለያዩ በሽታዎችን መከላከል፣ የተለያዩ በሽታዎችን ሕክምና ከተሰጠ ጥጃዎቻቸው እያደጉ እያሉ እነሱ ደግሞ ለሁለተኛ ያረግዛሉ። ለምን ብትሉ አንድ የወተት ላም ከወለደች ከ60 ቀን እስከ 90 ቀን ባለው ጊዜ ውስጥ የኮርማ ፍላጎትን ታሳያለች። በዛው ደግሞ ዘር እንዲሰጣት ይደረጋል። ዋናው ግን ምንድነው አንድ የወተት ላም ጤናማ ናት ወይ? ቁስል የላትም፣ የመተንፈሻ ችግር፣ ገላዋ ላይ ይሄ የቆዳ ችግሮች፣ ሌሎች ተዛማች በሽታዎች ከሌሉባት እጅግ በጣም የሚያዋጣ ነው። አንድ የወተት ላም በህይወት ዘመኗ ከእናንተ ጋር 14 ዓመት በእኛ ሀገር ይኖራሉ። ባደጉት ሀገር እስከ 16ም ይኖራሉ። ስለዚህ በሚቀጥሉት 9 ጊዜ 10 ጊዜ ዘር ብናሰጣቸው ቤቱ ይሞላል ማለት ነው። ስለዚህ የወተት ላም እጅግ በጣም ከሚያዋጡ ስራዎች አንዱ ነው። በየቀኑ ከአንድ የወተት ላም ላይ 20 ሊትር 18 ሊትር እንደዚህ አይነት ነገር ማግኘት ቀላል አይደለም። ስለዚህ የወተት ጥቅሙ አንዱ ነው። በተዛ ደግሞ ተጨማሪ የጊደሮች ጥቅም አንዱ ነው። ስለዚህ እርባታን ስንጀምር በደንብ በትክክል በጥሩ ሁኔታ ከሰራን እጅግ በጣም ውጤታማ እንሆናለን። ግን ምንድነው የሚበሉት? የተለያየ በሽታ እንዳይዛቸው ምን አይነት ሕክምና መሰጠት አለበት? የጤናቸው ሁኔታ ምን ይመስላል? የምንገዛቸው ዝርያቸው እንዴት ያሉ መሆን አለባቸው የሚለው በጣም ወሳኝ ነው እና ስንገዛ ሁልጊዜ ጥሩና ጥሩ ዝርያ የሆኑትን ነው መግዛት ያለብን እንጂ ከብት ስለሆነ ግዙፍ ስለሆነ አይደለም፣ ወይም ደግሞ አጠር ስላለም አይደለም። እነዚህ አሁን ጀርሲዎችን ብዙ ጊዜ ሰዎች ያላቸው ግምት ከሌሎች ዘሮች ጋር እኩል ያደርጓቸዋል። ጀርሲዎች የሃይብሪድ አንዱ ክፍል ናቸው እንጂ እንደኛ አይነቶቹ ዝርያዎች አይደሉም። የኛ ሀገር ዝርያዎች ናቸው 4 ሊትር 5 ሊትር የሚሰጡት። ጀርሲዎች ሲሰጡ 17 18 በደንብ ይሰጣሉ እና ወተታቸውም ወፍራም ነው። ስለዚህ ብዙ ጊዜ ስንገዛ አጠር ያሉ ላሞችን ከጀርሲዎች ጋር ከዲቃላዎቹን ወይም ደግሞ እነዚህ ክልስ የምንላቸውን ከጀርሲዎች ጋር ማገናኘት የለብንም። የግንዛቤ እጥረት እንጂ ጀርሲዎች በዓለም ላይ እጅግ በጣም ተወዳጅ የሆኑ የወተት ዝርያ ላሞች ናቸው። በሽታን ከመከላከል አኳያ የወተት የፕሮቲን ይዘቱ፣ የቫይታሚን ይዘቱ፣ የካርቦሃይድሬት ይዘቱ እነሱ በቀላሉ አይታመሙ። ከዚህ አኳያ ወተት ላሞች የጀርሲ ዝርያዎች እጅግ በጣም ተመራጭ ናቸው። ቶሎ ዘር ይይዛሉ። ስለዚህ ላሞችን ስንገዛ ማየት ያለብን ዝርያቸውን ነው እንጂ እንትናቸውን አይደለም። ይሄ ቁመታቸውን አይደለም። ቁመታቸው ደግሞ አጠር ስላለ ጀርሲዎች ሳይሆኑ ክልስ ነው የሚባሉት ከኛ ሀገር ዝርያዎች ጋር እየተዳቀሉ የወተት መጠናቸው ግን ከ4 ከ5 ሊትር የማይዘሉት ክልስ ናቸው እንጂ ጀርሲዎች አሉ። ጀርሲዎች እጅግ በጣም በዓለም ላይ ከሚወደዱ ዝርያዎች አንዱ ናቸው። እስቲ ገብታችሁ በደንብ ይሁን እንጂ ሰዎች የነገሯችሁን አትስሙ። ከዛ በተጨማሪ ብዙ ጊዜ ከብቶች ስትገዙ የኛ ወተት ላም የኔ ላም 30 ሊትር አላት 40 ሊትር አላት እናቷ 50 ሊትር ስታለብ ነበር፣ አይሰራም። በእኛ ሀገር ደረጃ ይሄ በጣም ሬር ነው። ያላቸው ሰዎች በጣም ሬር ናቸው። ከተለፋ ይመጣል። ግን አመጋገብ፣ የጤና ክትትል ላይ የምናደርገው ዝርያ መረጣ ላይ የምንሰጣቸው ዘር ወሳኝነት አለው እና ብዙ ጊዜ 40 ሊትር አላት እናቷ 30 ሊትር አላት ማመን የለባችሁም። አይታችሁ ነው መግዛት። የጡታቸውን ሁኔታ፣ የጡታቸውን ሳይዝ፣ የጡታቸውን ቁመት፣ የእግሮቻቸውን ጤና ሁኔታ በደንብ ማየት አለብን እና እዛ ላይ ትኩረት ካደረግን የተሻሉ እንሆናለን እና በዚህ አኳያ የተለያየ ችግር ካለባችሁ ወደኛ ማዕከል መታችሁ ስልጠናውን እንድትከታተሉ ዘር መረጣ፣ የታመመን ማዕከል፣ የጥጆች እንክብካቤና ክትትል፣ የወተት መጠን የተሻለ እንዲሆን ምን መስራት አለብን? አመጋገባችን ምን መምሰል አለበት? እርባታችንን እንዴት ዘመናዊ ማድረግ የምንችለው? የወተትን ሁኔታ ፕሮሰስ ማድረግ፣ አንድን ወተት ካለብን በኋላ የአጽዋማት ጊዜ ሲሆን እንዴት አድርገን እርጎ ማድረግ፣ እንዴት ቺዝ እናደርጋለን? እነዚህ ነገሮች በደንብ ከሰራን ውጤታማ እንሆናለን ለማለት ነው። ኃይሉ ነኝ። ሁላችሁም አመሰግናለሁ። ወደኛ ማዕከል መጥታችሁ ስልጠናውን እንድትከታተሉ በአክብሮት ጋብዛለሁ። እነዚህ የሚገኙት ዱካም የሚገኘው ሳይት ላይ ነው። ታችሁ ማየት ትችላላችሁ፣ መግዛት ትችላላችሁ። በጣም ጥሩ ዘሮች ናቸው።